ሰላም እንዴት ናችሁ? ይሄ ከሄሞዳይናሚክስ ዲስኦርደር ፓርት 2 ማለት ነው። በዚህኛው ሌክቸር የምናየው ሄሞዳይናሚክ ዲስኦርደርስ፣ ሃይፐሬሚያ፣ ኮንጀስሽን እና ሄሞርሄጅ ምንድን ነው ምናምን የምለውን እናያለን። ሰላም እንዴት ናችሁ? ይሄ ከሄሞዳይናሚክስ ዲስኦርደር ፓርት 2 ማለት ነው። በዚህኛው ሌክቸር የምናየው ሄሞዳይናሚክ ዲስኦርደርስ፣ ሃይፐሬሚያ፣ ኮንጀስሽን እና ሄሞርሄጅ ምንድን ነው ምናምን የምለውን እናያለን። በዚህ የምናየው ሃይፐሬሚያ ምንድን ነው ዲፋይን እናደርጋለን። አክቲቭ ነው ፓሲቭ ነው፣ የትኛው አክቲቭ ነው? ኮንጀስሽኑ አክቲቭ ነው ፓሲቭ ነው? ሃይፐሬሚያ አክቲቭ ነገር ነው ፓሲቭ ነው የምለውን እናያለን። ደግሞ በአኪዩት እና በክሮኒክ ፓሲቭ ኮንጀስሽን ምን አይነት ኮንሲኩዌንስ ያስከትላል በላንግ ላይ በሊቨር ላይ ስፔሲፊክ ኦርጋኖች ላይ እናያለን ማለት ነው። ከዛ ላይ መጨረሻ ላይ የምናየው ደግሞ ሞርፎሎጂ እና ኮንሲኩዌንስስ እናያለን ማለት ነው። እሺ አሁን ስለ ሃይፐሬሚያ ምንድን ነው? ዋት ኢዝ ሃይፐሬሚያ? ዋት ኢዝ ኮንጀስሽን? ዋት ኢዝ ሄሞርሄጅ ሚን? እነኝህን ዲፊኒሽኖችን በቀላል ቋንቋ ዲፋይን እናደርጋቸዋለን። ሃይፐሬሚያ ማለት በቀላል ቋንቋ ኢንክሪዝድ ኢንፍሎ ማለት ነው። ከብሌድ ቪዝል ብሌድ ወደ ቲሹ ኢንተርስቲሻል ስፔስ ኢንክሪዝድ ኢንፍሎ ሲኖር ሲጨምር ፍሎ ሲጨምር ማለት ነው። አክቲቭ ነገር ነው። ለምን? ኢትስ አን አክቲቭ ፕሮሰስ ድራይቪንግ አን ኤክሰስ ቮሊዩም ኦፍ ዲኦክሲጂኔትድ ብለድ ኢንቱ ኤ ፓርቲኩላር ቲሹ። አክቲቭ ነው። ለምን? አርቴሪዮላር ቫዞ ዳይሌሽን ስላለ ማለት ነው። አርቴሪዮላር ቫዞ ዳይሌሽን ስላለ ይሄንን አክቲቭ እንላለን። ይሄ ነው ኪ ሜካኒዝሙ። አሁን ሃይፐሬሚያ እንዴት ይከሰታል ካለ አርቴሪዮላር ቫዞ ዳይሌሽን ይኖረዋል ማለት ነው። ኮንጀስሽን ጋር ስንመጣ ዲክሪዝድ አውት ፍሎ ማለት ነው። ከቦታው ብሌድ ሳይወጣ ሲቀር ሳይመለስ ሳይወጣ ሲቀር ዊ ኮል ኢት ኮንጀስሽን ዲክሪዝድ አውት ፍሎ and it is a passive process resulting in an accumulation of poorly oxygenated bleed back up within a tissue. ቲሹ ውስጥ ብሌድ ሲቀር ፓሲቭ ለምንድን ነው እንዲህ የሚሆነው? ቬነስ ኦብስትራክሽን ሲኖር ሰማት ቬንን ኦብስትራክት የሚያደርግ ነገር ሲኖር ቲሹ እዛው ይኖራል ማለት ነው። ማለት ቲሹ ውስጥ ይኖራል ብሌዱ ማለት ይቀራል፣ አይመለስም። ሰማት የከደነው ነገር አለ ማለት ነው። ባክፍሎ ወይ ምናምን ሲኖር ማለት ነው። ሄሞርሄጅ ምንድን ነው? ቪዜል ፍሪች ቪዜሉ ስበሳ አይነት ማለት ነው። ብሌዱ ከቪዝሉ ኤክስትራቫዜት ያደርጋል፣ ውጭ ይወጣል። እንዴት ነው የሚወጣው? ቪዝል ሪች ሜካኒዝም እንዴት ነው? ያው ብሌድ ከቫስኩላር ሲስተም ኢንታይርሊ መውጣት በዛ ቦታ ማለት ነው። እየወጣ ኤክስትራቫዜሽን ኦፍ ብሌድ ኢንታይርሊ አውትሳይድ the vascular system into surrounding tissues or spaces. እዚህ ማወቅ ያለባችሁ በሃይፐሬሚያ ጊዜ ብሌዱ ኦክስጂኔት ነው። በኮንጀስሽን ጊዜ ደግሞ ብሌዱ ዲኦክስጂኔትድ ነው። ሃይፐሬሚያ በምን አይነት ጊዜ ሊከሰት ይችላል? ለምሳሌ በኤክሰርሳይዝ ጊዜ፣ በኢንፍላሜሽን ጊዜ፣ በብለሽንግ ጊዜ ሊከሰት ይችላል። ኮንጀስሽን ደግሞ ዲክሪዝድ አውትፍሎ ማለት ሎካል ኦብስትራክሽን ወር ሲስተሚክ ፌይለር ሊኖረውም ይችላል። ያው ሎካልም ሲስተሚክም ሊያስከትለው ይችላል። ብሌድ አይነቱ ግን ምንድነው? ዲኦክስጂኔት ነው። በዚህ ጊዜ ብሉ የሆነ ብሌድ ብሉ ሬድ አይነት ከለር ያለው እና ሲያኖቲክ ይሆናል ማለት ነው። ለምን? እንደዚህ አይነቱ ቬነስ ትሮምቦሲስ ሊያስከትለው ይችላል። ትሮምቦሲስ ምን እንደሆነ ወደፊት እናያለን በዚህ ሌክቸር ሲሪስ ማለት ነው። ካርዲያክ ፌይለርም ሊያስከትለው ይችላል። ሲስተሚክ ፌይለር ማለት ነው። ይህንን ሊያስከትለው ይችላል ማለት ነው። እሺ ወደሚቀጥለው ስላይድ እናልፋለን። እዚህኛው ስላይድ ትንሽ ኮምፓሪዝን ይታያል። ኮምፔር እናደርጋለን። አንደኛው እዚህ ስናይ ኖርማል ጊዜ አርቴሪዮል ትንሽ ሳይዝ ነው ያለው፣ አልሰፋም ማለት ነው። በዚህኛው ግን አርቴሪያል ሬድ ይላል። እዚህ ጋር ሰፋ ብሏል። ይሄ
ወፍሯል አይደል? ወፈራ ለምሳሌ በኤክሰርሳይዝ ጊዜ በኢንፍላሜሽን ጊዜ ሊከሰት ይችላል። ሶ ሂር ዊ ሲ the flow is increased inflow ወደ ካፕሌሪ ቤድ በአርቴሪያል ኤንድ ወደ ካፕሌሪ ቤድ የጨመረ ወደ ውስጥ መግባትን ወደ ውስጥ መፍሰስን እናያለን ማለት ነው። ቬኑሉ ተመሳሳይ ነው እዚህ ግን ማለት ነው። በዚህኛው በኮንጀስሽን ጊዜ ደግሞ ሲናይ እዚች ጋር የተዘጋ ነገር ቦትልኔክ አይነት ነገር እናያለን። ስለዚህ ብሌዱ ወደዚህ መውጣት እያለበት እዚህ መከማቸት ይጀምራል። ሶ ዋት እዚህ ኦብስትራክሽን ማለት ነው በአጭሩ በሌላ ቋንቋ። እዚህም ኦብስትራክሽን በሌላ ቦታም ወደፊት ሊኖር ይችላል። እዚህ ሌላ ቦታ ያ እዛ ቦታ ያለው ኦብስትራክሽን እዚህ ብሌድ እንዲከማች ያደርጋል ማለት ነው በአጭር ቋንቋ። እና አንድ የሃይፕሬሚያ እና ኮንጀሽን ኮምፓሪዝን በፈተና በጥያቄ ይመጣል እና ቅድም እንዳልኩ ብሌድ ኳሊቲ ፕሮሴሱ አክቲቭ ነው ፓሲቭ ነው የምለው ማወቅ፣ ብሌድ ኳሊቲው እንዲህ ነው ኦክሲጂኔትድ ነው አክሙሌሽን ማለት ዲኦክሲጂኔትድ ነው የሚለውን ማወቅ፣ ክሊኒካል ከለሩ እንዴት ነው እዚህ ሬትማ ቀይ ነው፣ እዚህ ሬትማ ነው፣ እዚህ ዋርም ነው ደግሞ እዚህኛው ግን ኮንጀስሽን ጊዜ ብሉ ሬድ ከለሩ ሲያኖሲስ ኮልድ ነው ኮልድ ይሆናል ማለት ነው በኮንጀስሽን ጊዜ። በዚህ ጊዜ አክቲቭ ኮል አይደለም ዋርም ነው ማለት ነው። ኮመን ትሪገሮችን ስናይ ሃይፕሬሚያን ሊያስከትል የሚችለው ምንድን ነው? ኤክሰርሳይዝ፣ acute inflammation, why this causes arteriolar vasodilation። ደግሞ በዚህኛው ጊዜ ደግሞ ሊያስከትለው የሚችለው ትሪገሮቹ ምንድን ናቸው? ካርዲያክ ፌይለር፣ አይዞሌትድ ቬነስ ኦብስትራክሽን ምናምን ሊያስከትለው ይችላል ማለት ነው። ይህንን እና ቲሹ ሞርፎሎጂ ስናይ ሞርፎሎጂ እንዴት ነው? ሃይፕሬሚያ ሂሞሬጂክ እና ዌት ካት ሳርፌስስን ያሳያል። እዚህኛው ደግሞ ያው ሂሞሬጂክ ሶሪ ችግር ተፈጥሯል መሰለኝ። ቲሹ ሞርፎሎጂ ስናይ ያው ካት ሳርፌስን ስናይ ያው ሁለቱም ዌት ናቸው። ብሌድ ኡዚንግ ትንሽ ብሌድ ይታያል ማለት ነው። ብሌድ ኡዚንግ ቴክስቸሩን ብናይ ያው ሁለቱም ሶፍት ናቸው። ብሌድ ፊልድ ኢንጎርጅድ ናቸው። ወይታቸው ስናይ ወይቱም ያው ሁለቱም ጋር ይጨምራል። ከለሩ ግን ይለያያል። ይሄኛው ብራይት ሬድ፣ ይሄኛው ግን ብሉ ሬድ ይሆናል ማለት ነው። እሺ ወደ መቀጥለው ስላይድ እናልፋለን። በቃ እዚህ ኮምፔር እያደረገ ነው ባጭር ፕሮሰስ ታይፕ አክቲቭ ኦግመንትድ ቲሹ ፍሎ፣ ፓሲቭ ኢምፓየርድ ቲሹ ፍሎ፣ ብሌድ ኳሊቲ ኢንጎርጅድ ዊዝ ኦክሲጂኔትድ ብሌድ። ዲስ ኢዝ accumulation of deoxygenated blade, clinical killer, red or Reisman, blood red or cyanosis, common triggerዎች exercise, acute inflammation። እዚህ ላይ ደግሞ cardiac failure, isolated venous obstruction፣ tissue morphology ሁለቱም ሂሞሬጂክ እና ዌት ካት ሳርፌስስ ማለት ነው። እዚህ እንደምናየው ኢሜጁን ስታዩ ይሄ አሁን ይሄ ቀይ ሆኗል አይደል? ቀልቷል። ስለዚህ ይሄ ሃይፕሬሚያ ነው ማለት ነው። ምንድነው? አክቲቭ ቫስኩላር ሬስፖንስ አለው። በዚህ አሁን እንደዚህ አይነቱን ሊያስከትል የሚችለው ምን አይነት ትሪገሮች አሉ? አኪዩት ኢንፍላሜሽን ቅድም እንዳልኩት ነው ሁሉም። እዚህ ቪዥዋል ሪዛልቱ እንዲህ ነው፣ ቀይ ነው። ቲሹ ደግሞ ቪቪድሊ ሬድ ይሆናል እና warm to the touch cause the locally capillary bed is engorged with highly oxygenated arterial bleed ይላል። እዚህ ላይ ደግሞ congestion ደግሞ passive backlog ነው። congestion is the passive accumulation of bleed resulting from impaired tissue outflow ብሌድ ሳይወጣ ሲቀር ማለት ነው። can be an acute local event or a chronic systemic decline። ለምሳሌ ማርከር ዋን ኮንጀስሽንን የምንለይበት ማርከር ዋኑ ምንድነው? አፌክት ቲሹ ታግ when a dusky blue red due to the pooling of deoxygenated blood እዛው ሲቀር እዛው መዘርጋት ሲጀምር ነው
ሲያኖሲስን የሚያስከትለው ማለት ነው። ደግሞ ኢዴማ the back pressure in congested capillary bed drastically increases hydrostatic pressure forcing fluid exudation into surrounding spaces። አንደኛው ማርከር ሲያኖሲስ፣ ሁለተኛው ኢዴማ ይኖራል በዚህኛው ማለት ነው። ኢዴማ እንዴት ይፈጠራል? ሃይድሮስታቲክ ፕሬሸር ይጨምራል። ሶ ዋት ፍሉድ ኤክስዩዴት ያደርጋል ማለት ነው ወደ ሰራውንዲንግ ስፔስስ። ካስኬድ ኦፍ ክሮኒክ ኮንጀስሽን። ክሮኒክ ኮንጀስሽን እንዴት ሊከሰት ይችላል? ካስኬዱ እንዴት ነው ብለን እናያለን። ስቴፕ 1 ቬኖስ ስቴሲስ። በመጀመሪያው ደረጃ ፑርሊ ኦክሲጂኔትድ የሆነው ብሌድ በካፒሌሪ ቤድ መቆም ይጀምራል። ስታግኔት ማድረግ ይጀምራል። መንቀሳቀሱን መቀነስ ይጀምራል። እዛው መሆን ይጀምራል ማለት ነው። እና ይሄ ምንን ሊያስከትል ይችላል? ብሌዱ እዛው ያለው ሳይወጣ ሲቀርና ሌላው ሳይገባ ሲቀር ዲኦክሲጂኔትድ እና ኒውትረንት ዲፕሌትድ የሆነው ኒውትረንትን በብዛት ያልተሸከመ ብሌድ በቦታው በስፍራው መኖር ይጀምራል ማለት ነው። በሁለተኛው ስቴፕ ክሮኒክ ሃይፖክሲያ ይከተላል ማለት ነው። ክሮኒክ ሃይፖክሲያ ደግሞ በቦታው ያሉ በአካባቢው ያሉ ቲሾች ኦክስጂን እጥረት ይገጥማቸዋል ማለት ነው። ለምን? እዚህ ፑርሊ ኦክስጂኔት ብሌዱ እዛው ቆሟል። ሌላ ኦክስጂኔት ብሌድ እየገባ ስላልሆነ ማለት ነው። ስለዛ እዛ ምክንያት ማለት ነው ሃይፖክሲያ የሚከተለው እና ምንን ሊያስከትል ይችላል? ይሄ ደግሞ ክሮኒክ ሃይፖክሲያ ሴሉላር ስትረስ፣ ሜታቦሊክ ሽፍት ቱዋርድ አናይሮቢክ ሜታቦሊዝም ወደዛ ሽፍት ሊያደርጉ ይችላሉ ሴሎቹ። ሶ ፓሬንኪማ ዴዝ ሰስታይንድ ኦክሲጅን ዲፕሪቬሽን ኮዝስ ሴሉላር ዲጀነሬሽን ቲሹ ዴዝ ኤንድ ሰብሲኩዌንት ስካሪንግ። ዋይ ፓሬንኪማል ዴዝ? ሶስተኛው ስቴፕ አንደኛው ምንድነው? ቬነስ ስቴሲስ የብሌዱ መቆም እዛ ቦታ ፉል ኦክሲጅን። ሁለተኛው ምንድነው? ሴሎቹ የኦክሲጅን እጥረት ይገጥማቸዋል። ሶስተኛው ደግሞ የሴሎች መሞት ሴሉላር ዲጀነሬሽን ቲሹ ዴዝ ኤንድ ሰብሲኩዌንት ስካሪንግ ይከተላል ማለት ነው። ሰስቴይንድ የሆነ ኦክሲጅን ዲፕሪቬሽን ምንን ሊያስከትል ይችላል? ይሄ እነኝን የሚያስከትለው ማን ነው? ኦክሲጅን ዲፕሪቬሽን ማለት ነው ባጭሩ። እና አራተኛው ደግሞ ካፒለሪ ራፕቸር። አራተኛው ለምን ቪዝል ዋሎቹ በጣም ይዳከማሉ ማለት ነው። በብዙ ምክንያት በእነዚህም ይሆናል። ከዛ እነኚህ ደግሞ ሃይድሮስታቲክ ፕሬሸር እዛው ሰፈር እየጨመረ ስለሆነ ያንን ፕሬሸር መቋቋም ላይችሉ ይችላሉ። ፋይናሊ ማለት ነው ኢቨንቹዋሊ እየተቋቋሙ መጨረሻ ላይ ይደክሟቸዋል። ከአቅማቸው በላይ ይሆናል። ደን ዋት እነሱም በርስት ይሆናሉ፣ ረፍቸር ይሆናሉ፣ ይበሳሉ ማለት ነው። ከዛ በኋላ ምን ይሆናል? መጨረሻ ላይ ማክሮፌጅ ክሊንአፕ ክላስተርስ ኦፍ ሂሞስቴሪን ላደን ማክሮፌጅስ አራይቭ ቱ ኢንጀስት ዘ ሊክዊድ ሬድ ብለድ ሴልስ። እነኝን ሊያስወግዱ ማክሮፌጅ ሴሎች እነኚህ ይመጣሉ ማለት ነው መጨረሻ። ይሄ ነው ክሮኒክ ኮንጀስሽን በዚህ መሰረት ነው የሚከሰተው። አንደኛ ቬነስ ስቴሲስ አለ፣ ሁለተኛ ክሮኒክ ሃይፖክሲያ አለ፣ ሶስተኛ ፓሬንኪማል ዴዝ፣ አራተኛ ፕሬሸሩ እየጨመረ ስለመጣ ምንድነው የሚሆነው? ካፒለሪ ራፕቸር። ደንዋት ሬድ ብለድ ሴሎቹ ይወጣሉ በቦታው ያለውን እነሱን ሊያስወግዱ ደግሞ እነኚህ ጠራጊ ሴሎች ይመጣሉ ማለት ነው። አሁን ይሄ ካስኬድ ምንን ኤክስፕላይን ሊያደርግልን ይችላል ማለት ነው? ብራውን ኢንዱሬሽን ኦፍ ላንግስ፣ ነትመግ ሊቨር፣ ክሮኒክ ኮንጀስሽኖችን ኤክስፕላይን ሊያደርግልን ይችላል ማለት ነው። ብራውን ኢንዱሬሽን ምንድነው? የላንጉ ነትመግ ሊቨር ምንድነው የሚለው እንትን ያደርግልናል ማለት ነው። የሃርት ፋይለር እንትኖችን ኮንጀስሽንን ያስከትላል ብለን ነበር አይደል?
እንዴት ያስከትላል የሚለው ለምሳሌ ራይት ሳይድ ሃርት ፌይለር እና ሌፍት ሳይድ ሃርት ፌይለር ልዩነታቸው ምንድን ነው? በሂሞሪ ማለት በፑልሞነሪ በኮንጀስሽን ደረጃ ስናይ ማለት ነው። ሌፍት ሃርቱ ፑልሞነሪ ኮንጀስሽንን ያስከትላል። ራይት ሃርት ፌይለሩ ደግሞ ሲስተሚክ ቬነስ ኮንጀስሽንን ያስከትላል። እንዴት የሚለውን እናያለን። አሁን በሌፍት ጊዜ ማለት ነው ፕሬሸሩ ወደ ላይ ከሱ በፊት በነበሩ ስፔሶች ላይ እየጨመረ ይሄዳል። ለምሳሌ ወደ ኋላ መጀመሪያ ሌፍት ቬንትሪክሉ ወደ ሰውነት ብሌድን እንትን ፐምፕ ማድረግ ሲያተው ወዴት ነው ብሌድ ባካፕ የሚያደርገው? ወደ ሌፍት አትሪየም ከሱ ቀድሞ ባለው ስፔስ ማለት ነው። ከዛ ወደ ኋላ መጨመር ይጀምራል ፑልሞነሪ ቬኖች ላይ ከዛ ፑልሞነሪ ካፒሌሮች ላይ ዘንዋት በትናንትናው ለሰን ነው መሰለኝ ያየ ነው። ዘንዋት እዛ ፑልሞነሪ ኮንጀስሽን በላንግ ውስጥ ይከሰታል ማለት ነው። ከዛ ምንድነው የሚሆነው? መጨረሻ ላይ ቅድም እንዳየነው ካፒሌሮቹ ራፕቸር ሊያደርጉ ይችላሉ። መጨረሻ ላይ ደግሞ ማክሮፌጅ ከመጣ ሂሞስቴሪን ለድን ሂሞስቴሪን ያለው ብራውን ኢንዱሬሽን ሊፈጠር ይችላል ማለት ነው። መጨረሻ ላይ ራይት ሳይድድ ሃርት ፌይለር ደግሞ ፕሬሸሩ ወዴት ነው የሚተላለፈው? ወደ ራይት አትሪየም። ከዛ ቬኖች ናቸው አይደል? ወደ ራይት አትሪየም የሚያስገባው ቬን ናቸው አይደል? ቬኖች ናቸው። ስለዚህ ራይት አትሪየም ላይ በአካል ብሌድ አደረገ። ከዛ ከሱ በቀደሙት ስፔሶች ላይ ለምሳሌ ቬኖች ላይ መጨመር ይጀምራል። ዘነዋል ሲስተሚክ ቬኖች ላይ ሲጨምር ከዛ በሌላ ቦታ በሊቨር፣ በስፕሊን፣ በክድኒ፣ በፐሪፌሪ በብዙ ቦታ ሲስተሚክ የሆነ ማለት ነው ሲስተሚክ የሆነ ኮንጀስሽን ይፈጠራል ማለት ነው። ሪዛልቱ ምንድነው? አሁን ሊቨሩን ኢንፋክት ላይ ያደርግ ይችላል፣ ስፕሊኑን፣ ክድኒው እና ሌግ ላይ ያሉ ቬኖችም ላይ ብሌድ ሊከማች ይችላል ማለት ነው በዚህኛው ጊዜ ማለት ነው። እና ክሊኒካሊ ሌፍት ፌይለር ፈርስት ሲሆን ሌፍት ሳይድ ሃርት ፌይለር ሲሆን ክሊኒካሊ ማሰብ ያለብን ወይም የምናውቀው ነገር ወይም የምናየው ነገር ምንድን ነው? ሰውየው የትንፋሽ እጥረት ሊኖረው ይችላል ማለት ነው። ዴስፒኒያ፣ ኦርቶፔኒያ አይነት ነገር ልታይበት ይችላል በሰውየው ላይ ማለት ነው። ግን የራይት ሃርት ፌይለር ሲሆን ደግሞ የምናየው ነገር ምንድን ነው? የሊቨር እብጠት፣ ሂፓቶሜጋሊ፣ አሳይትስ፣ በፐሪቶኒየም ላይ ፍሉድ ሲበዛ፣ እግር ላይ ዲፔንደንት ኢዴማ፣ ትናንት በኢዴማ ክላስ እንዳየ ነው ዲፔንደንት ኢዴማ ምናምን ይታያል። እነኚህ አሁን ዲፔንደንት ኢዴማ፣ ሂፓቶሜጋሊ፣ አሳይትስ ምንን ያሳያሉ? ራይት ሃርት ፌይለር። ግን ፑልሞነሪ ኢዴማን ስናይ ሰውየው የትንፋሽ እጥረት ካለው እና ተመሳሳይ ነገሮች ከታዩበት የሌፍት ሃርት ሳይድ ሃርት ፌይለር አለው ማለት ነው ሰውየው። እሺ ደግሞ እዚህ የምናየው ለምሳሌ ፑልሞነሪ ዙም እናድርገን አሁን ወደ ፑልሞነሪ ኮንጀስሽን እንመጣለን ማለት ነው። ሜካኒዝሙንም እናያለን ምን ይመስላል በአኪዩት በክሮኒክ ምሎንም እናያለን። በአኪዩት ጊዜ አልቪዮላር ካፒላሪዎች ኢንጎርጅድ ይሆናሉ፣ በብሌድ ይሞላሉ ማለት ነው። ሶ ይሄ ምንን ሊያስከትል ይችላል? በብሌድ ሲሞሉ ሃይድሮስታቲክ ፕሬሸር ይጨምራል ማለት ነው እና ካፒላሪ ዋሎቹ ይበሳሉ፣ ራፕቸር ያደርጋሉ። ራፕቸር ካደረጉ ብሌዱ ሊወጣ ይችላል ማለት ነው። ፍሉድ ሊክስ ኢንቱ ዳ ስፔስስ ኮዚንግ አልቪዮላር ሰፕታል ኤዲማ። አልቪዮላር ሰፕታል ኤዲማ እንዲፈጠር ያደርጋል ማለት ነው። ፎካል ሚኔት ኢንትራልቪዮላር ሂሞሬጅ ቢገን ቱ አፒር። ይሄኛው በዚህ አልቪዮላር ካፒላሪ ኢንጎርጅመንት የሚከሰተው በምን ያክል ጊዜ ነው? ኢን ሚኒትስ ማለት ቶሎ ይሆናል ማለት ነው። ከዛ
ፍሉዱ ደግሞ ቀጥሎ ወደ ስፔሶች የምንለቀቀው አሁን ስታርሊንግ ፎርስስ ብለን ያልናቸው እነዚህ ኢምባላንስ ሲኖር ከዛ ቀጥሎ በሚኒትስ ቱ አውርስ የሚከሰት ነገር ነው ፍሉዱ ወደ ስፔሶች ሌክ አውት የሚያደርገው ማለት ነው። ከዛ ሰፍታል ኤዴማው ይፈጠራል ብለናል። ያ ማለት ኢንተርስቴሻል ፍሉድ አክሙሌሽን ከዛ እያነሱ ያሉ ሊምፋቲክ ሲስተሞቹ ሊምፋቲኩ ኦቨርዌልምድ ይሆናል፣ ይጨናነቃል፣ ቢዚ ይሆናል ማለት ነው። ለምን ኖርማሊ ከሚሆነው ከሚፈጠረው ፍሉድ በላይ ፍሉድ ስለተከማቸ ማለት ነው። እና ፎካል ሚኒት ኢንትራቪውላር ሂሞርሄጅ ቢገን ቱ አፌር መጨረሻ ላይ አኪዩት ስቴት ላይ ካፒላሪ ራፕቸር ፍሮም ፕሬዠር ኢንክሪዝድ ሃይድሮስታቲክ ፕሬዠር ምን ሊመጣ ይችላል? ራፕቸር ይኖራል። ሶ ሂሞርሄጅ ቢገን ቱ አፒር እና ሃይፖክሲክ ኢንዶቴሊየል ዴዝም ሊታይ ይችላል ማለት ነው። በክሮኒክ ስቴት ደግሞ ምን ይሆናል የምለውን እናያለን። በክሮኒክ ጊዜ ቴምፖራሪ ኢዴማ ትራንዚሽንስ ቱ ፐርማነንት ስትራክቸራል ቼንጅ ምን ሊታይ ይችላል የሚለውን እናያለን። ሰብታ ቢካም ፊዚካሊ ቲከን ፋይብሮቲክ ሰብታው ፊዚካሊ ቲከን ይሆናል። ክሮኒክ ኤዴማ ከዛ ፋይብሮብላስቱ አክቲቬት ይደረጋል። በክሮኒክ ኤዴማ ጊዜ ፋይብሮብላስት አክቲቬሽን አለ። ሶ ኮላጂን ዲፖዚሽን ይኖራል። ክሮኒክ የቆየ ሲሆን ፋይብሮብላስቱ አክቲቬትድ ይሆናል፣ ኮላጄኑን ዲፖዚት ያደርጋል ማለት ነው። ስለዚህ ይሄ ምንን ያስከትላል? ኮላጅን ዲፖዚሽን ሲኖር ሰብታው ምን ሊሆን ይችላል? ኮምፕለንሱ ይቀንሳል ማለት ነው። ሰውየው እንዳይተነፍስ ሊያደርግ ይችላል፣ ይቀንሳል ማለት ነው። ላንጉ ስቲፍ ይሆናል ማለት ነው። የጠነከረ የሆነ ጠንካራ ተለጣጭ ነበር መሰለኝ፣ አሁን ደግሞ ስቲፍ የሆነ ላንግ ይኖራል ማለት ነው። ሪዲውስድ ኮምፕለንስ እና ስቲፍ ላንግን ያስከትላል። ፊዚካሊ ቲክ እና ፋይብሮቲክ ማለት ነው። ፋይብሮቲክ ከሆነ እንግዲህ ኮምፕለንሱ ይቀንሳል፣ ስቲፍ ላንግ ይፈጠራል ማለት ነው። ሶ ዋት አልቪዮላር ስፔስስ ፊል ዊዝ ማክሮፌጅስ ለምን ቱ ክለር ዲፍሪስ ሊዲንግ ቱ ግሮስሊ ቪዚብል ኮንዲሽን ናውን አስ ብራውን ኢንትሩሬሽንስ ክሮኒክ ሂሞርሄጅን ምን ያስከትላል ማለት ነው። እነኚህ ሂሞስደሪን ያላቸው ሂሞስደሪን ላይደን ማክሮፌጅስ አክሙሌት ያደርጋሉ። ይሄንን ጠራርገው ሊያስወግዱ ማለት ነው። ከዛ እነኝን ምን እንላቸዋለን? ሃርት ፌለር ሴልስ ምንን ያሳያሉ? ለፍት ሃርት ፌለርን እያሳየው ይገኛሉ ማለት ነው። ሃርት ፌለር ሴልስ እንላለን ማለት ነው። እነሱ ብራውን ዱሬሽን ምንድን ነው? አሁን ፐርማነንት የሆነ ስትራክቸር ዳመጅ እያየን ነዋ። ፋይብሮሲስ ፋይብሮቲክ ሆኖ ኮላጅን ዲፖዚሽን ኖሮ ዲፖዚት ስለሆነ ፋይብሮቲክ ሆኖ ሪዲውስድ ኮምፕሌንስ የላንግ ሪዲውስድ ኮምፕሌንስ እና ስቲፍ ላንግ ተፈጥሯል ማለት ነው። ስለዚህ መጨረሻ ላይ ብራውን ኢንዱሬሽን ይፈጠራል። ብራውን ኢንዱሬሽን ኢስ ኢሪቨርሲብል ማለት ነው። ሴሉላር ኤቪደንስ ሃርት ፌለር ሴልስ ምን ይላል? ዋዳርዴ ሃርት ፌለር ሴሎች ምንድን ናቸው? በጭሩ ማክሮፌጆች ናቸው። ምን አይነት ማክሮፌጅ? በውስጣቸው ሂሞስደሪን ያላቸው። ሂሞስደሪን ከየት መጣ? እንዴት መጣ? ሬድ ብለድ ሴሎች በራፕቸር ጊዜ ይወጣሉ። እዛው በሬድ ብለድ ሴል ውስጥ ያለው አይረኒ የሆነ አይረን ያለው ኬሚካል እነኚህ ማክሮፌጆች ይበሉታል ማለት ነው። ስለዚህ ይሄ በውስጣቸው ይቀመጣል። እንዴት ይከሰታል ለምለው ማለት ነው። ሂሞግሎቢኑ ለምሳሌ አርቢሲ ይወጣል አይደል? በካፒላሪ ራፕቸር አርቢሲ ሲወጣ ሂሞግሎቢንም ሪሊዝድ ይደረጋል። ከዛ የሆነ ኤንዛይም አለ አሁን ሂሙን ብሬክ የሚያደርገው ምን አይነት ኤንዛይም? ሂሞክሲጂኔስ የሚባለው። ከዛ ምን ይለቀቃል? ብሊሩቢን፣ አይረን፣ ካርቦን ሞኖክሳይድ ምናምን። ከዛ እነኚህ አሁን
ማክሮፌጆቹ ማለት ነው። አይረኑን ምን አድርገው ስቶሪ ያደርጉታል? ፈራይቲን አድርገው በውስጣቸው ማስቀመጥ ይጀምራሉ። ደን ዋት ከዛ ሲበዛ አግሪጌት ሲሆን ቪዚብሉ ምን ይባላል? ሂሞስደሪን። ከለሩ ምንድን ነው? ጎልደን ብራውን ፒግመንት። ጎልደን ብራውን ፒግመንት ማለት ነው። አሁን ማክሮፌጅ ሚናው ምንድን ነው? እዚህ ኤክስትራቫዜት ያደረጉ አርቢሲዎችን ፋጎሳይቶስ ማድረግ ነው። ኤክስትራቫዜት ያደረጉ አርቢሲዎችን መዋጥ ነው የነሱ ስራ ማለት ነው። ከዛ ምንድን ነው ላይዞዞማል ዳጀስት ያደርጋሉ። ሶ ዳጀስሽኑ ግን ኮምፕሊት አይሆንም። ከዛ ምንድን ነው ሂሞስደሪን አኪሙሌሽን አለ ኮምፕሊት ዳጀስሽን ስላልሆነ እና ዲስ እነኚህ ማክሮፌጆችን ምን እንላቸዋለን? ሃርት ፌይለር ሴልስ እንላቸዋለን ማለት ነው። እና ፓቶግኖሞኒክ ናቸው፣ ዲያግኖስቲክ ናቸው። ፎር ዋት? ፎር ክሮኒክ ፑልሞነሪ ኮንጀስሽን ማለት ነው። እና ጎልደን ብራውን ከለር እንዴት ይፈጠራል? ለምን ይፈጠራል? ለምነው ሂሞስደሪን ምን አይነት ነገር ነው? ፈሪክ አይረን ነው። ኤፍኢ 3 ፕላስ በክሪስታሊን ፎርም ስለሆነ እና በፕራሽን ብሉ ስታይን ብናይ ፖዚቲቭ ነው። ቼክ ማድረግ እንችላለን። በፕሬሽን ብሉ ስታይን ማለት ነው። ፖዚቲቭ ኮንፍርም ያደርጋል ምኑን? አይረን መኖሩ ነው። ፕሬሽን ብሉ ስታይል ማለት ነው። ሶ ከሜላኒንም ይለያል። ለምሳሌ ከሊፖ ፊውሲን ከቫይል ፒግመንት የነኝን ፒግመንቶችን በኢንፍላሜሽን ጊዜ አይታችኋል እና ከነኚህ ይለያል ከሊፖፊውሲን በብዙ ነገር ሜላኒንም አይደለም። እና ክሊኒካሊ ይሄ የሚያሳይ ምንድን ነው? ዲያግኖስቲክ ኦፍ ክሮኒክ ሌፍት ሃርት ፌይለር ማለት ነው። እና በሚቀጥለው ስላይድ ደግሞ የምናየው ሃርት ፌይለር እዚህ የምናየው ሄፓቲክ ኮንጀስሽን እናያለን። የሊቨር ኮንጀስሽን እና ዞናል ቫልነራቢሊቲ። የትኛው ዞን ሃው ማች ቫልነራብል ነው ለሃይፖክሲያ አሁን ኮንጀስሽኑን ቀጥሎ ለሚመጣው ኮንሲኩዌንስ የትኛው ዞን ሞር ቫልነራብል ነው የሚለውን እናያለን። ቫልነራቢሊቲ ዲፔንድስ ኦን ፕሮክሲሚቲ። ሶ ዞኖቹ አሉ። ለምሳሌ አሁን ሂፓቲክ ኮንጀስሽን ጊዜ ዞን 1 ፔሪ ፖርታል የሚባለው ዞን፣ ዞን 2 ሚድ ዞናል ብለን የምንለው፣ ዞን 3 ሰንትሪ ሎቢውላር የምንለው ማለት ነው። አሁን ዞን 1 ላይ ሎኬሽኑ የት ነው? ዞን 1 ፐሪፌራል ነው። ዞን 1 ፐሪፌራል ነው። የት አካባቢ ነው? ፖርታል ትራያዱ አካባቢ ነው ማለት ነው። ፖርታል ትራያዱ አጠገብ ነው ያለው እና ብለድ ሰፕላዩ እንዴት ነው? ሃይስት ነው። ፍሬሽ ፍሮም ሄፓቲክ አርተሪ እና ከፖርታል ቬን ሃይስት ብለድ ሰፕላይ ይኖረዋል ማለት ነው። ሚድ ዞኑ ደግሞ ከሱ ቀጥሎ ያለው ኢንተርሚዲየት ስለሆነ ሎኬሽኑ ብለድ ሰፕላዩ ሞዴሬት ነው ማለት ነው። ዞን 3 ደግሞ ሴንትራል ሎቢውላር ሲሆን ሴንትራል ሎኬሽኑ ሴንትራል ሎቢውላሩ ሴንትራል ነው። በሴንትራል ቬን ዙሪያ ነው የሚገኘው። ሶ ብለድ ሰፕላይ ሎስት ነው። ከዞን 1 አልፎ ዳፊውዝ እያደረገ ወደ ዞን 2 ስለሚመጣ ከዛ ከዞን 2 ወደ ዞን 3 ስለሚደርስ እዚህ ሎስት ብለድ ሰፕላይ ይኖራል ማለት ነው። ሶ በኦክሲጂኔሽን ደረጃ ካየን ዞን 1 is best oxygenated, zone 2 is moderately oxygenated እና ዞን 3 is most hypoxic ማለት ነው። ስለዚህ ቫልነራቢሊቲ እንዴት ነው? ለሃይፖክሲያ ስታይ ዞን 1 is more resistant, most resistant, zone 2 is intermediate and zone 3 is most vulnerable ማለት ነው። ደግሞ አሁን ማክሮስኮፒክ ፓቶሎጂ ስናይ ነትሜግ ሊቨር ምንድን ነው የምለው፣ ቆይ በቀደመው ስላይድ ትንሽ ደጋግመ ኤክስፕላይን ማደርገው ነገር አለ። አሁን ዋይ ዞን 3 ቶሎ ይሞታል? መጀመሪያውኑ ዴዝን ነክሮሲስን የሚያስተናግደው ማን ነው? ዞን 3 ብለናል፣ ሴንተሩን ብለናል። ዋይ የሚለውን እናያለን።
አሁን ፈርስት ኦክስጂን ወደ ሊቨር ሲመጣ ብሌዱ ወደ ዞን 3 ሳይደርስ በፊት ኦክስጂን ዲፕሌትድ ይሆናል። ዳይፊውዝ እያደረገ ወደ እርሱ ሳይደርስ በፊት ኦክስጂን ዲፕሌትድ መሆኑ አይቀርም። ሶ በፕሬሸር ግራዲየንቱ ስናይ ደግሞ በኮንጀስሽን ጊዜ የሴንትራል ቬን ፕሬሸር አራይዝስ ፈርስት። ቶሎ መጀመሪያውኑ ፕሬሸሩ የሚጨምረው የሴንትራል ቬኑ ዞን 3 ከቦ ያለው ቬኑ ማለት ነው። ሶ ዞን 3 ቬርስ ኢንክሪዝድ ፕሬሸር ማለት ነው። ያንን ቬር የሚያደርገው ዞን 3 ነው ማለት ነው። እንደዛ ደግሞ በሜታቦሊክ ቫልነራቢሊቲ ዞን 3 ላይ ያሉ ሂፓቶሳይትስ ሃይስት የሆነ የሲኦአይፒ 450 አክቲቪቲ ይኖራቸዋል ማለት ነው። ሶ ምንድነው የሚታየው ነገር እነኚህ ካሉ የነኚህ አክቲቪቲ ሃይስት ከሆነ ሞር ሮስ ጀነሬሽን ሞር ሪአክቲቭ ኦክሲጅን ስፒሲስ ጀነሬሽን ይታያል። ሶ ምን ማለት ነው? ሌስ አንቲኦክሲዳንት ሪዘርቭ ማለት ነው። ሲከዚ እንደዚህ ነው። አኪዩት ኮንጀስሽን አለ፣ ሴንትሪሎቢዩላር ሳይኑሶይዳል ዲስቴንሽን አለ፣ ሃይፖክሲያ አለ፣ ከዛ ሴንትሪሎቢዩላር ሂፓቶሳይት ድሮፕ አውት፣ ከዛ ሂሞርሄጅ ኢንቱ ስፔስ ኦፍ ሂሞርሄጅ አለ። በክሮኒክ ጊዜ ፋይብሮሲስ ከሴንትራል ቬይን ይጀምራል ማለት ነው። ከሴንትራል ቬይን አውትዋርድ ይሆናል ማለት ነው። እሺ እንቀጥል። ማክሮስኮፒክ ፓቶሎጂ ናትማግ ሊቨር ምንድን ነው የሚለውን ማለት ነው። አሁን ናትማግ ሊቨር in chronic right heart failure the central regions of the hepatic lobules undergo hemorrhagic necrosis. Grossly, these dead central areas appear as depressed dark red brown spots. They stand in stark visual contrast against the surrounding vevel. ታን ከለር ቬብሉ በህይወት ያለው ምንድነው? ታን ከለር ነው። ግን ያኛው ምንድነው? ግሮስሊ ዲፕሬስድ ዳርክ ሬድ ብራውን ስፖቶች ይታዩበታል ማለት ነው። እና ይሄ ምንን ያስከትላል? ምን አይነት ፓተርን ነው ያለው? creates a mottled pattern identical to a graded nutmeg seed. እነኚህ ሴቶቹ አይታችኋል። እነኚህ የናትሜግን ሲድ የሚመስል ነገር በሊቨር ውስጥ ይፈጠራል። በምን ጊዜ? ክሮኒክ ራይት ሃርት ፌይለር ጊዜ በሊቨር ላይ እነኚህ ማለት ነው። ይሄንን የናትማግ ዘርን የናትማግ እንትን ሲዱን የሚመስል ነገር ይሄው አይታችኋል አይደል? እሱን ይመስላል ማለት ነው። እንደዚህ አይነት እና በናትማግ ፓተርኑ አሁን እንዴት ነው ኤክስፕላይን የምናደርገው? ሰንተሩ ዳርክ ሬድ የሆነ ሰንተር አለው እና አፒረንሱ እንዲህ ነው። ኔክሮሲስም አለው፣ ሂሞርሄጅም አለው፣ ሴንትሪሎቢዩላር ኮንጀስሽንም አለው ማለት ነው በናትሜግ ሊቨር ላይ ማለት ነው። እና ዳሜጁ በዋናነት የሚከሰቱ በየትኛው ዞን ነው? ዞን 3 ላይ ማለት ነው። እና ፔሪፌሪው ደግሞ ትንሽ ፔል የሎ የሆነ ፔሪፌሪን ያሳያል ማለት ነው። ዞን 1 ያው ፋቲ ቼንጅ ብቻ ያስተናግዳል። ሰርቫይቭ እያደረጉ ነው። ፋቲ ቼንጅ ብቻ ያላቸው ዞኖች ሴሎች ሰርቫይቭ እያደረጉ ያሉ ሂፓቶሳይቶች ናቸው። ግን ዞን 1 ፋቲ ቼንጅ ብቻ ነው። ዞን 3 ግን ዳሜጅድ ይሆናል። እና ይሄ ፋቲ ቼንጁ ለምን ይከሰታል? ዱቱ ሃይፖክሲክ ስትሬስ ስታቶሲስ ያስከትላል። ሃይፖክሲክ ስትሬሱ ማለት ነው። ሶ ዞን 1 ፋቲ ቼንጅን ያስከትላል። ሶ ኦቨርኦል ፓተርኑን ስናይ ሙሉን እንዳጠቃላይ ዞን 1 ዞን 2 ሳንል ስናይ እንዴት ነው? ሞትልድ የሆነ ካትናትሜግን የሆነ የናትሜግን ዘር ቆርጠን ውስጡን ስናይ የሚመስል ላንግ ይኖረናል ማለት ነው። ሶ እንትን ያደረኩላችሁ ይመስለኛል። ገብቷችኋል ብዬ አስባለሁ። እሺ ይሄ ማክሮስኮፒክ ሲሆን ማይክሮስኮፒኩ ደግሞ እንዴት መሰላችሁ? አሁን ሴንተር ዞን 3 ምንድነው? ዲፕ የሆነ ክሪምሰን ሂሞርሄጅ እና ሂፓቶሳይት ድሮፕ አውት ኔክሮሲስ ይታያል ማለት ነው። ማይክሮስኮፒካሊ ስናይ በየትኛው? ዞን 3። ፐሪፌሪው ደግሞ ዞን 1 እንዴት ነው? ሲያኖቲክ ብሉ፣ ትንሽ የፋቲ ቼንጅ፣ ሰርቫይቪንግ ሂፓቶሳይትስ
ኮፒካሊ እናገኛለን ማለት ነው። እና ፓቴንሻሊ እንዴት ይከሰታል ብለን በቀላል ቋንቋ ላውራላችሁ። ሃይፖክሲያ ሲኖር ማይቶኮንድሪያ በስነ ስርዓት መስራት ያቆማል እና ኢምፔርድ የሆነ ቤታ ኦክሲዴሽንን ያስከትላል። ከዛ ሪዛልቱ ምንድነው? ትራይግላይሰራይድ አኪሙሌሽን ኢን ሰርቫይቪንግ ዞን ዋን ፓራሳይትስ ትራይግላይሰራይድ አኪሙሌት ያደርጋል ማለት ነው። ቤታ ኦክሲዴሽኑ በስነ ስርዓት ሳይካሄድ ሲቀር ማለት ነው። ለምን? ማይቶኮንድሪያል ነገር ብዙ ጊዜ ኦክሲጅን ይፈልጋል አይደል? እና ይሄ አሁን ሪቨርሲብል ነው። ፓቲ ቼንጅስ ሳምዋት ሪቨርሲብል ነው ማለት ነው። ሎንግ ተርም ኮንሲኩዌንሱ እንዲህ ነው። አሁን ይሄ ደጋግሞ እንደዚህ ከሆነ ሴንትራል ቱ ፐሪፌራል ፋይብሮሲስ ይፈጠራል። መጀመሪያ ፋይብሮሲስ ሴንተሩ ላይ ጀምራል። ዘንዋት ወደ ፐሪፌራል ቦታ እንትን ማድረግ መስፋፋት ይጀምራል ማለት ነው። በቂ ነው መሰለኝ ይሄ ኤክስፕላኔሽን። ወደሚቀጥለው ይህንን ኤክስፕላይን አድርጋለሁ። ውስጡን እንየው። ዳርክ ሬድ እዚህ አካባቢ ዳርክ ሬድ ሰነር corresponds to centrilobular hemorrhage or variable hepatocyte dropout and the necrosis resulting from severe long standing right heart failure። ይሄ ሴንተሩ ዳርክ ሬድ ሴንተር ዲፕ ክሪምሰን እንለዋለን። የሳያኖቲክ ብሉ ደግሞ ይሄ ዙሪያው ማለት ነው። የሳያኖቲክ ብሉ the pale periphery corresponds to what? Surviving peripheral zone showing mild fatty change of the liver cells ይላል። ሂሞርሄጅን እናያለን ማለት ነው። ደግሞ ምንድነው ሂሞርሄጅ? ቬዝሎቹ ኢንታክት መሆናቸውን ሲያቆሙ፣ ኢንታክት ሳይሆኑ ፌል ሲያደርጉ the complete extravasation of bleed outside the blood vessel it can be external or enclosed within tissue ቲሹ ውስጥ ሲኖር ደግሞ ምንድነው የምንለው? ስፔሲፊካሊ ሀማርቶማ ነው ማለት ነው። ሂማቶማ እንላለን ማለት ነው። ሂማቶማ እንላለን ማለት ነው። አሁን በዚህ የምናየው መጀመሪያ አሁን ሂሞሬጅ ሊከሰት የሚችለው ፊዚካሊ ቫስኩላር ኢንጁሪ ነው። ሲበሳ ብሌድ ቬዝሉ ሲበሳ ሊከሰት ይችላል። ከዛ በተለይ ደግሞ ሲበሳ ያንን የተበሳበትን ቦታ የሚዘጉ ፕላትሌቶች እና ፕራይመሪ ሂሞስቴሲስ፣ ሴኮንደሪ ሂሞስቴሲስ የሚባሉ ነገሮች በስነ ስርዓት ስቴፕ ባይ ስቴፕ መስራት ቦዲው መስራት ያንን ስቴፕ እንደርጎ ማድረግ ሲያቅተው ማለት ብለድ ቬዝሉ የተበሳበትን መዝጋት ሲያቅተው ፕላትሌቶቹ የፕላትሌት ቁጥር ሲያንስ ፕላትሌቶቹ በአግባቡ መስራት ሲያቅታቸው ቫይንድ ወደ ብለድ ቬዝሉ አድሄር ማድረግ ሲያቅታቸው ምናምን ሊከሰት ይችላል ማለት ነው። እና መጀመሪያ የምናየው ቫስኩላር ኢንጁሪ ነው። ይሄ ስትራክቸራል ዳሜጅ ነው የቬዝሎቹ ማለት ነው። ለምሳሌ አርተሪ፣ ቬን፣ ካፒላሪ እነዚህ ላይ ስትራክቸራል ዳሜጅ ሲታይ ምንለው ምንድነው? ቫስኩላር ኢንጁሪ እንላለን። አሁን ሄሞሬጅ በሁለት ምክንያት ሊመጣ ይችላል ብለናል። አንደኛው የቬዝሉ ፊዚክሱ ሲበላሽ ማለት ነው። አርተሪው ለምሳሌ ቲክ ነው አይደል? ከቬኑ አንጻር ቲክ ማስኩላር ዋል ነው፣ ደግሞ ኢላስቲክ ነው። ግን ይሄ አሁን አርተሪው ብዙ ፕሬሸር ሊቋቋም ይችላል ማለት ነው። ሃይ የሆነ ፕሬሸር ይቋቋማል። ግን ቬኑ ቲን ዋል እና ማስሉም ብዙም አይደለም። ስለዚህ ትንሽ ፕሬሸር መቋቋም ይችላል ማለት ነው። ደግሞ ካፕሌሮቹ ትናንሽ ናቸው። ኢንዶቲሊየም እና ትንሽ የቤዝመንት ሜምብሬን ብቻ ያላቸው ናቸው። ሶ ብዙ ፕሬሸር መቋቋም አይችልም። ይሄ ካፕሌሪው በጣም የማይችል ነው። ቬኑ ከሱ ቀጥሎ ደካማ ደግሞ ሞስት ፓወርፉል አርተሪዎች ናቸው ማለት ነው። እና በኢንፍላሜሽን ጊዜ፣ በኒዮፕላስቲክ ኢንቬሽን ጊዜ፣ በሃይፖክሲያ ጊዜ ካፕሌሪው እንትን ሊያደርግ ይችላል ማለት ነው። ራፕቸር ሊያደርግ ይችላል በኢንፍላሜሽን ጊዜ፣ በኒዮፕላስቲክ ኢንቬሽን፣ በቲዩመር ኢንቬድ ሲያደርገው ምናምን እና ቬኑ ደግሞ ትሮምቦሲስ ዊት ኔክሮሲስ ራፕቸሩ በሱ ላይ እንድታይ ሊያደርግ ይችላል ማለት ነው። ይሄ አሁን ዲፔንድ የሚሆነው በቴንሳይል ስትሬንግዝ ነው ማለት ነው። ሁለተኛው ደግሞ ሂሞርሄጂክ
ዲያቲሲስ እና ይህ እንዴት ነው? ሲስተሚክ ሂሞስታቲክ ፌለር ሂሞስታቲክ ፌለር ሲኖር ቅድም እንዳልኩ ማለት ነው። አሁን ሂሞስታሲስ እንዴት ነው የሚከሰተው የሚለውን ከዚህ ቀጥሎ ባለው ቪዲዮ ወደፊት እናያለን ማለት የምናየው ይሆናል። ግን አሁን ችግሩ በምን በምን ላይ ሊታይ ይችላል? ሂሞሬጂክ ዲያቴሲስ በቫስኩላር የሆነ ችግር ሊሆን ይችላል። ፕላትሌት ኮአጉሌሽን፣ ፋይብሪኖላይሲስ እነዚህ ችግሮች ሊታዩ ይችላሉ። ቫስኩላሩ ምን አይነት ቫስኩላር ችግር ሊባል ይችላል? ኮኔክቲቭ ዲፌክት ካለ፣ ኮላጅን ከሌለ፣ ኤላስቲን ከሌለ ይሄ ሂሞስታቲክ እንትኑ ሲስተሙ በትክክል ላይሰራ ይችላል። ፕላትሌቱ ደግሞ ኳንቲታቲቭ ወይም ኳሊታቲቭ ዲስፋንክሽን ሲኖር፣ ኮአጉሌሽኑ ደግሞ ፋክተሮቹ ለኮአጉሌሽን ካስኬድ የሚጠቅሙ ፋክተሮች ዲፊሽንሲ ሲኖር ወይም እነኝን ፋክተር ኢኒቪት የሚያደርጉት ሲበዙ፣ ፋይብሪኖላይሲስ ክሎቱ በጣም ብሬክዳውን አድርገው ራሱ የተበሳበትን እንዲዘጋ ማይፈቅድ ከሆነ ይሆናል ማለት ነው። እና እዚህ የምናየው ኖርማል ሂሞስቴሲስ ሃዝ ሞር ዛን 80% ሪዘርቭ ካፓሲቲ እና ለምሳሌ አንድ ሲንግል ፋክተር ዲፊሽንሲ ለምሳሌ ከ20% ያነሰ ከሆነ ብሊዲንግ አይከሰትም ማለት ነው። አሁን በሂሞስቴሲስ ያለውን ፍሎው ወይም ስህተት ወይም ችግርን በሶስት ደረጃ ከፍለን ማየት እንችላለን ማለት ነው። አሁን በቅድመው ስላይድ ሁለተኛው ፓርት ማለት ነው ሂሞስታቲክ ዲያቴሲስን ማለት ነው በሶስት ደረጃ፣ አንደኛ ስትራክቸራል ፍራጂሊቲ፣ ሁለተኛ ፕራይመሪ ሂሞስታቲክ ፌለር፣ ሶስተኛው ደግሞ ሰከንደሪ ሂሞስታቲክ ፌለር። ፕራይመሪው እንዴት ነው ማለት ስትራክቸራል ፍራጂሊቲው እንዴት ነው ሊከሰት የሚችለው? አሁን ኢንሄረንት ዊክነስ ኦር ፍራጂሊቲ ኦፍ ዘ ብለድ ቬዝል ዋልስ ደምሰልቭስ ጠንካራ ያልሆነ ብለድ ቬዝል ዋሎች ከሆኑ ፕሬሸርን መቋቋም ማይችሉ ከሆኑ የሆነ ቴንሳይል ስትሬንግዛቸው ያነሰ ከሆነ ኤላስቲክ ሪኮይል ትንሽ ከሆነ ኤላስቲን የሚያጥራቸው ከሆነ ዲፌክቲቭ ሳይንቲሲስ የኮላጅኑ ማለት ነው። አሁን ኮላጅን ነው አይደል ያለው። ኮላጅኑ ሳይንቲሲሱ ዲፌክቲቭ ከሆነ ለምሳሌ በስካርቢ ጊዜ በቪታሚን ዲፊሽንሲ ጊዜ ይሄንን ታያላችሁ። ቪታሚን ዲፊሽንሲ ቪታሚን ሲ ለምሳሌ ስካርቢን ያስከትላል። ስካርቢ ደግሞ ምንን ያስከትላል? ጋም ብሊዲንግ፣ ዊክ ቦንስ ምናምን እንደዚህ አይነት ነገሮችን። ጋም ብሊዲንግ አሁን ለምን ይከሰታል? በቫይታሚን ሲ። ቫይታሚን ሲ በኮላጅን ሳይንቲሲስ በጣም አስፈላጊ ንጥረ ነገር ስለሆነ እሱ ሳይኖር ሲቀር ኮላጅኑ በስነ ስርዓት ሳይንቲሳይዝ ሳይደረግ ይላል። ሰዋስ ሌስ ማለት ለስ ስትሮንግ የሆነ ዊክ የሆነ ብለድ ቬዝል ይሰራል። ሶ ጋም ብሊዲንግ ምን ኮዝ ያደርጋል ማለት ነው። ኤላስቲኑ ራሱ ሌሎቹም እዛ ያሉ ከዋል ላይ ያሉ ስትራክቸሮች ደካማ ሲሆኑ ኢንሄረንት የሆነ ዊክነስ እሱ ስትራክቸራል ፍራጂሊቲ እንለዋለን ማለት ነው በሂሞስቴሲስ። ሁለተኛው ደግሞ ፕራይመሪ ሂሞስቴሲስ ፌለር ፕላትሌት ዲፊሽንሲ ትሮምቦሳይቶፒኒያ ኦር ፕላትሌት ዳይስፋንክሽን ፕሪቨንቲንግ ዘ ኢኒሻል ፕላክ ፎርሜሽን። መጀመሪያ የሚፈጠረው ፕላክ ፎርሜሽንን በዲሁ በስነ ስርዓት መፍጠር ማይችል ከሆነ ለምሳሌ ፕላትሌቶቹ እርስ በርስ ማያያዙ ማይጣበቁ ከሆነ ወደ ቬዝሉ የማይጣበቁ ከሆነ አድሄር ማያደርጉ ከሆነ ደግሞ አንዱ ከሌላው ጋር አግሪጌት ማያደርግ ከሆነ ደግሞ ቁጥራቸው አናሳ ከሆነ ይፈጠራል ማለት ነው። ትሮምቦሳይቶፒኒያ ማለት የፕላትሌት ካውንት ትንሽ ሲሆን ለምሳሌ ከ50 ሺህ በታች ሲሆን ስፖንታኒየስ ብሊዲንግ ሊያስከትል ይችላል ማለት ነው። ፕላትሌት ዳይስፋንክሽን የምንለው ደግሞ ለምሳሌ ሪሴፕተሮች አሉ አይደል? በብሌድ ዋል ላይ ፕላትሌቱ ሄዶ እነሱ ጋር ይገናኛል ማለት ነው። አሁን እነኚህ ሪሴፕተሮች በፕላትሌቱ ላይም በብሌድ ዋሉ ላይም ያሉ ሪሴፕተሮች ካነሱ ወይም ካልተፈጠሩ ካልተሰሩ ምናምን
በስነ ስርዓት አይደረግም ማለት ነው። ፕላክ ፎርሜሽን ማለት ነው። ሶ ይሄም ብሊዲንግን ያስከትላል፣ ሂሞርሄጅን ያስከትላል ማለት ነው። ደግሞ ሶስተኛው አሁን ቆይ በፕራይመሪ ሄሞስታሲስ አንድ ነገር የሚነግራችሁ VWF ዲፊሽንሲም የሚባለው ቫን ዌልብራንድ ዲዚዝ የሚባለው ነገር አለ። VWF ዲፊሽንሲው ምንን ያስከትላል? ኢምፔርድ አድሄሽንን ያስከትላል። እሱም ፕሮሎንግድ ብሊዲንግ ታይም እና ፕሮሎንግድ የሆነ ብሊዲንግ ግን ሊያስከትል ይችላል፣ ሂሞርሄጅን ሊያስከትል ይችላል ማለት ነው። ሴኮንዳሪ ሂሞስታቲክ ፌይለር የምንለው ደግሞ ኮአጉሌሽን ዲስኦርደር ናቸው። ፋክተሮች ዲፌክት ሲኖር that prevent the formation of a stable fibrin clot often manifest as bleeding in soft tissues or joints. ይሄ አሁን በሴኮንደሪ ሄሞስታሲስ ጊዜ የሚያስፈልጉ እንትኖች አሉ። ለምሳሌ ምንድናቸው እነሱ? ፋክተሮች የሚባሉት ምን ያደርጋሉ? ኤክስትሪንሲክ ኢንትሪንሲክ ኮመን የሆኑ ፋክተሮች አሉ። ፋይብሪኖጂን የሚባሉ ነገር እነዚህ ነገሮች ሲጎሉ ሳይኖሩ ሲቀር የእነሱ ችግር ሲኖር ብሊዲንግ ይፈጠራል። ለምሳሌ ታይፕ 7 ፋክተር 7 ዲፌክት ሲኖር ምን ይሆናል? ኢዚ የሆነ ብሪውሲንግ ቶሎ የሆነ ትንሽ እንትን ነገር ብሊዲንግን ሊያስከትል ይችላል ማለት ነው። ኢንትሪንሲኩ ደግሞ ፋክተር 8 ፋክተር 9 ፋክተር 11 ፋክተር 12 እነዚህ ኢንትሪንሲክ ፋክተሮች ደግሞ ዲፕ ቲሹ ብሊዲንግ ሂማርትሮሲስ ለምሳሌ በጆይንቶች ውስጥ በዲፕ ቲሹ ውስጥ ብሊዲንግ እንዲኖር ያደርጋሉ። ለምን? እነማን? ኢንትሪንሲክ የሆኑ ፋክተሮች ዲፌክት ሲኖር ማለት ነው። እና ኮመን የሆኑትን ደግሞ ኮመን የሆኑት ላይ ዲፌክት ካለ ምን ይፈጠራል? ሲቪር የሆነ ብሊዲንግ ዋይ ቦት ፋትዌይ ሁለቱንም ኢንትሪንሲኩንም ኤክስትሪንሲክ ፋትዌይንም አፈክት ስለሚያደርግ ሲቪር ብሊዲንግ ይኖራል ማለት ነው። በፋይብሪኖጂን ጊዜ ደግሞ ፋክተር 1 አፈክትድ ይሆናል ማለት ነው። እሱም በጣም ካታስትሮፊክ የሆነ ብሊዲንግ ሊያስከትል ይችላል ማለት ነው። ወደሚቀጥለው ስላይድ ስናልፍ ደግሞ ልንጨርስ ነው። ብሊዲንግ ግን በሳይዝ ማለት ነው በሶስት ቦታ ከፍለን እናያለን። በሳይዝ ስናይ ማለት ነው ፒቲካያ፣ ፐርፕራ፣ ኢኪማሲስ ብለን መክፈል እንችላለን። ፒቲካያ ከ3 ሚሊ ሜትር ያነሰ ኢቲዮሎጂው ምንድን ነው? ሎው ፕላትሌት ካውንት፣ ትሮምቦሳይቶፔኒያ፣ ዲፌክቲቭ ፕላትሌት ፋንክሽን፣ ሎካሊ ኢንክሪዝድ ኢንትራቫስኩላር ፕሬሸር እነኚህ ኮዞቹ ናቸው ማለት ነው። እዚህ እንደምታዩት ትናንሽዬ ቀይ ነገሮች ቀይ ቦታዎች አሉ አይደል? እነዚህ ትንሽ ዋንቱ 1 እስከ 2 ሚሊ ሜትር በቃ ከ3 ሚሊ ሜትር ያነሰ። ፐርፕራ ጋር ስንመጣ ደግሞ ከ3 ሚሊ ሜትር እዚህ እንደምታዩት የሆነ ትንሽ ሰፋ ያለ ከ3 ሚሊ ሜትር የሚሰፋ ነገር ኢቲዮሎጂ ያው ከፒቲካያ ጋር ተመሳሳይ ኮዝ አለው። ፕላስ ደግሞ በተጨማሪ አሁን እነዚህ ኮዞች ይሄንን ሊያስከትሉ ይችላሉ እዚህ ላይ ያየናቸው ኢቲዮሎጂ ማለት ነው። ግን ፕላስ ደግሞ ሴኮንደሪ ኦከረንስስ ቱ ትራውማ ኦር ቫስኩላር ኢንፍላሜሽን ቫስኩላይቲስም የቫስኩላር ኢንፍላሜሽኑ ይህንን ሊያስከትል ይችላል። በሶስተኛ ደረጃ ደግሞ ከ1 እስከ 2 ሴንቲሜትር የሚበልጡ የብሌድ እንትኖች ስታዩ ኢኪሞሲስ እንላቸዋለን። ኮዙ ምንድን ነው? ይሄንን ኢኪሞሲስን ኮዝ ሊያደርግ የሚችለው በዋናነት በትራውማ ምክንያት የሚመጣ ሂማቶማ ስታንዳርድ ሰብቲታነስ ሂማቶማስ ኦር ብሩይስስ ቲፒካሊ ድሪቨን ባይ ትራውማ ማለት ነው። ኢኪሞሲስን ሊያስከትል ኢኪሞሲስ ትልቅ ቦታን ይይዛል ማለት ነው። ወደሚቀጥለው ስላይድ ስንመጣ ሂማቶማ ምንድን ነው? አንኢንክሎዝድ አኩሙሌሽን ብሌድ ዊዝን ቲሹ በቲሹ ውስጥ ያለው የብሌድ አኩሙሌሽን
ኖተብል የሆነ ስዌሊንግ ካለው ምን እንላለን? ሂማቶማ እንላለን። ላርጅ አኪሙሌሽንስ ኢን ቦዲ ካቪቲ ፎሎ ስትሪክት ኔሚንግ ኮንቬንሽንስ። ቦዲ ካቪቲዎች ውስጥ ሲኖር ደግሞ ጉንፋን ስለያዘኝ ነው ሶሪ። ሂሞቶራክስ እንላለን። የት ነው? በቶራሲክ ካቪቲ በፕሉራል ካቪቲ ሲኖር ማለት ነው። ሂሞፔሪካርዲየም እንላለን። የት ነው? ፐሪካርዲያል ሳክ ላይ ሲኖር። ሂሞፔሪቶኒየም ብሊዲንግ ፊሊንግ ታላችሁ በቃ ጆይንት ስፔስ ላይ ሲሆን ሂማርትሮሲስ ክሊኒካል ሲግኒፊካንስ ትሪ ቫሪያብልስ ኦፍ ሰርቫይቫል። አሁን ሂሞሪሄጅ ክሊኒካሊ ህይወት ላይ ጉዳት ያመጣል። ምን አይነት ነው? ምን ያክል ኮዝ ክፉ የሆነ ኢፌክት ሊኖረው ይችላል ብሎ ዲፋይን የምናደርገው ወይም የምንወስነው በብዙ ነገር ነው። በሶስት ነገር ትሪ ቫሪያብልስ ኦፍ ሰርቫይቫል ብላችሁ ያዙት። ቮሊዩም አንደኛው ቮሊዩም፣ ሁለተኛው ሬት በምን ያክል ፍጥነት እየወጣ ነው። ሳይት ደግሞ በአንዳንድ ሳይቶች የሚሆነው ብሊዲንግ ሂሞርሄጅ ያለ ምንም ሁኔታ ገዳይ ፈይታ ሊሆን ይችላል ማለት ነው። ቮሉሙን ስናይ ለምሳሌ ከ15% ያነሰ ሲሆን ታኪካርዲያ፣ ፔሪፌራል ቫሶኮንስትሪክሽን ሊያሳይ ይችላል ማለት ነው። ይሄ ከ15% ያነሰ ሲሆን ቮሉሙ ማለት ነው አሲምፕቶማቲክ ሲምፕተም አያሳይም ማለት ነው። ደግሞ ከ15 እስከ 30% ከሆነ ታኪካርዲያው ማርክ በጣም የሚታይ ታኪካርዲያ፣ አንዛይቲ፣ ኩል ኤክስትሪሚቲስ እግር ሊምቦቹ ጫፍ ኩል ሊሆን ይችላል። ይህንን ክላስ 2 ማለት እንችላለን። እንደዚህ ከ15 እስከ 30% እና ሾክ ይፈጠራል በዚህ በክላስ 2 ጊዜ ማለት ነው። ከ15 እስከ 30 ሲሆን ቮሊዩሙ ማለት ነው ኮምፐንሴትድ የሆነ ሾክ ይፈጠራል ማለት ነው። ግን ከ30 እስከ 40% ከሆነ ከ30 እስከ 40% ሲሆን ሃይፖቴንሽን፣ ኮንፊውዥን፣ ኦሊጎዩሪያ የዩሪን መጠን መቀነስ፣ ኮንፊውዝድ መሆን፣ ሲስተሚክ የሆነ ሃይፖቴንሽን የብለድ ፕሬሸር መቀነስን ያስከትላል ማለት ነው። ይሄንን ክላስ 3 እንላለን። ስንተኛው? ከ30 እስከ 40%። ይሄ እንደዚህ አይነቱ ደግሞ ሾኩ ኮምፐንሴትድ አይሆንም። 30 እስከ 40% ብሌድ ሲወጣ ኮምፐንሴትድ አንለውም፣ ዲኮምፐንሴትድ ሾክ እንላለን። ቦዲው ያንን መቋቋም አይችልም በሾክም በምናምን ማለት ነው። ደግሞ ክላስ 4 እንግዲህ ሲበዛ ከ40% አካባቢ ሲሆን በጣም ፕሮፋውንድ የሆነ ሃይፖቴንሽን፣ ኮማ እና ሞትን ሊያስከትል ይችላል ማለት ነው። ክላስ 4ኛው ክላስ እና የ20% ትሬሾልዱን ስናይ ሄልዚ አደልትስ ቶሌሬት ራፒድ ሎስ እስከ 20% ያለውን ራፒድ ሎስ ቶሌሬት ሊያደርገው ይችላሉ ጤናማ የሆኑ አዳልቶች ማለት ነው። በምን በቃ ሲምፓቴቲካሊ ኮምፐንሴት በማድረግ ሲምፓቴቲክ ነርቨስ ሲስተም ኮምፐንሴት ሲያደርግ፣ ግን ከ20% በላይ ሲሆን ሲስተሚክ ኤግዛውስሽን ይኖራል፣ ሲምፓቴቲክ ኤግዛውስሽን ይኖራል ማለት ነው። ስለዚህ ሪቨርሲብል ሾክን ሊያስከትል ይችላል። ወደ ሬት ስንመጣ ደግሞ ሬቱ ለምሳሌ ስፒድ ኦፍ ሎስ ቼንጅስ ዘ ፓቶሎጂ ስሞል ሪፒትድ ብሊድስ ኦከሪንግ ክሮኒካሊ ኦቨር ሎንግ ፒሪድ ኦፍ ታይም ሊድ ቱ ሲስተሚክ እያሳየ አይደለም መስላሉ። ራፒድ ሎሱ ለምሳሌ አኪዩት ጂአይ ብሊድ ለምሳሌ 1000 ሚሊ ሊትር በአንድ ሰዓት ቢወጣ ሾክ እና የሞት ሪስክ አለው ማለት ነው። ደግሞ ክሮኒክ የሆነ ቀስ ብሎ በ30 ቀን ለምሳሌ 1000 ሚሊ ሊትር ከወጣ አይረን ዲፊሽንሲ ይመጣል ማለት ነው። ደግሞ ምንን ያስከትላል? ኮምፐንሴትድ ይሆናል። አይረን ዲፊሽንሲ አኒሚያን ያስከትላል ማለት ነው። ደግሞ ለምሳሌ በትራውማ ጊዜ በ10 ደቂቃ 2000 ሚሊ ሊትር ቢወጣ ምን እንላለን? ቶሎ ሊገርግ ፈይታል በጣም በ10 ደቂቃ ውስጥ 2000 ሚሊ ሊትር ቢወጣ፣ በ30 ቀን ግን 1000 ሚሊ ሊትር ቢወጣ አይረን ዲፊሽንሲ። ግን በአንድ ሰዓት
በአንድ ሰዓት 1000 ሚሊ ሊትር ቢወጣ ሬቱ እንደዚህ ነው። ሾክን እና የሞት ሪስክ አለው ማለት ነው። ሶ ራፒድ ሎሱ ከሲምፓቴቲክ ኮምፐንሴሽን ካፓሲቲ ሲበዛ ምንን ያስከትላል? ካርዲዮቫስኩላር ኮላፕስ ይኖራል። ምን ራፒድ ሎስ ከሲምፓቴቲክ ኮምፐንሴሽን ሲበልጥ። ስላው ሎስ ደግሞ ስላው ሎስን ምን ያስከትላል? ፕላዝማ ቮሉም ኤክስፓንሽንን፣ ራይትሮፖየቲን ሬስፖንስ፣ አይረን ሪሳይክሊንግ ምናምን እነዚህ ፕሮሰሶች እንዲሆኑ እንዲከሰቱ ስራቸውን እንዲሰሩ ጊዜ ይሰጣቸዋል ማለት ነው። ደግሞ ሳይቱ አናቶሚካል ሳይት ዲተርሚኔሽን ስናይ አንዳንድ ሳይት ለምሳሌ ብሬን በጣም ማስ ኢፌክት ሄርኒዬሽን፣ ብሬን ስቴም ኮምፕሬሽን እና ሞርታሊቲ ሬቱ እዚህ ሞርታሊቲ ሪስኩ በጣም ሀይ ነው። ሎኬሽን ዲፔንደንት ነው ብለናል። ሎኬሽን ኦቨርራይድስ ቦዝ ቮሉም ሬት። ቮሉምን ከሬትን በበለጠ ሎኬሽን በጣም ሊወስን ይችላል ማለት ነው። ለምሳሌ ብሬን ውስጥ ያለውን ብያለሁ ማለት ነው። ሃርት ላይ ካርዲያክ አረስትን ሊያስከትል ይችላል። ቬሪ ሃይ ነው ዊዳውት ትራይኒንግ ቬሪ ሃይ ነው የሞርታሊቲ ሬት በሃርት ደምሲ ነው። ላንግ ደግሞ ላንግም የሞርታሊቲ ሬት ሃይ ነው። ለምሳሌ ግን ሬትኖፐሪቶኒየም ላይ ቢሆን ሞደሬት ሃይ ነው የሞርታሊቲ ሬት ከሌሎቹ አንጻር። ጂአይ ትራክት ላይ ቢሆን ደግሞ ቫሪያብል ነው አይወሰንም ብዙ። ስለዚህ በጣም ሃይ የሆነው የትኛው ነው? ብሬንና ሃርት ላይ የሚደረግ ብሊዲንግ ማለት ነው። ከዛ ቀጥለው ላንግ ነው። እነሱም ቀጥለው ደግሞ ሬትሮፐሪቶኒያል ሄሞሬጅ ማለት ነው። አሁን ቀጣይ ጥያቄ እንሰራለን። በጣም በዝቷል መሰለኝ። እዚህ ጥቂት ጥያቄዎች አሉ። እነሱን እናንተ ስሯቸው። በቃ አንደኛው ጥያቄ ይሄ ነው። ቪዲዮን ፖዝ አድርጋችሁ ስሩ። በጣም እየበዛ ስለሆነ ይህንንም ቪዲዮን በዚህ ፖዝ አድርጋችሁ መስራት ትችላላችሁ። ማይልስ ካስፈለገ በቴሌግራም ግሩፕ እንለቃለን። ይህንንም 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 በሚቀጥለው ክላስ የምናየው ሂሞስታሲስ እና ትሮምቦሲስን እናያለን።